አቶ ደረጀ እንግዲህ የሰላም መጸነስ ከወይዘሮ ማርታ ሲሰሙ በጣም ደነገጡ። እንዴት ከዚህ ቤት ወጥታ አታውቅም? እንዴት ልትጸንስ እንዴት ልታረግዝ ቻለች? በማለትም ግራ ተጋቡ። ነገሩ እንዲህ ነው። ወይዘሮ ኤፍራታም እንግዲህ ከዚህ በፊት የምታወራው ወንድ ነበረ። በአንድ ቀን ስህተት ነው ይሄ የተፈጠረው ብላኛለች በማለትም ወይዘሮ ኤፍራታ ለደረጀ አስረዳችው። ከዛ በኋላ ግን ደረጀ ሄዶ እንዲጠይቃትና ከዛ በኋላ እንዲድሯት ልጁ ያላባት ማደግ የለበትም። ምንም አይነት ከሱ ባንፈልግም፣ ነገር ግን የሚወለደው ልጅ ባለ ስራው በማያውቀው ነገር ዲቃላ መባል የለበትም በማለት ወይዘሮ ኤፍራታ ለደረጀ ያማከረችው። እዚህ ቤት እንድራታለን፣ እዚህ ትወልዳለች፣ አርሳታለሁ ብላ ለደረጀን ቃል ገባችለት። ደረጀም እንዴት ይሆናል እዚህ ቤት የምታገባው በማለትም ለኤፍራታ ሲጠይቃት እና ማን አላት? ማንም እኮ የላትም በማለትም እሺ በቃ እናስብበታለን በማለት ደረጀ ተነስቶ ወደ ሰላም ሄደ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ደህና ናችሁ? ለኛው እኔ ጋር ሁሉ ነገር ሰላም ነው። ያው እንደተለመደው ዳጣ ክፍል 19ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ የባለፈው እንግዲህ የተወሰነ ያክል እንዳስገባውላቸው ቪዲዮ እንዳያችሁት ዛሬ ደረጀ ሰላምን አግኝቷታል የሚለውን አብረን የምናይ ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። ስትጀምሩ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ደግሞ በኮመንት እጠብቃለሁ ማለት ነው። እንግዲህ ለቤቴም አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ሁሌ የምለቀው ቪዲዮ ይደርሳችኋል ማለት ነው። እንግዲህ አቶ ደረጀ ወይዘሮ ማርታ ያለችውን በመስማት ቀጥታ ወደ ሰላም ሄደ። ወደ ሰላም በሄደ በኋላ ሰላም እንዴት ነሽ? ደህና ነሽ ወይ? በማለት ወይዘሮ ማርታ የነገረችኝ ነገር እውነት ነው ወይ ሲል ጠየቃት። እሷም አዎ እውነት ነው ጋሼ በማለት መለሰችለት። እና ጥሩ ነው ደስ ይላል እና በቃ ማርታ እዚሁ እንድርሻለን ብላለች ሲላት፣ አይ እኔ ማንንም አልፈልግም ምንም ነገር አልፈልግም በማለት መለሰችለት። እንዴት የልጁ አባትም ይምጣና እዚህ ቀለበት አድርጋችሁ ትጋባላችሁ ሲላት፣ አይ እሱንም ማሳወቅ አልፈልግም ልጁ ብቻዬን ወልጄ እዚሁ ማሳደግ ነው የምፈልገው በማለት መለሰችለት። አረ እንደዛ አይሆንም፣ ልጅ ያላባት ማደግ አይችልም። ስለዚህ አስተዋውቂንና ባስቀመጥሽው ገንዘብ ላይ ትንሽ ጨመር አድርገን የሆነ መቋቋሚያ እናደርግልሻለን ሲላት፣ አይሆንም እኔ የአብራኬ ክንፋይ ልጄ ራሴ ማሳደግ ነው የምፈልገው። አይኔም በአይኔ ያየሁትን ራሴ ተንከባክቤ ማሳደግ ነው የምፈልገው። እናንተው ጋር ልጄ እናንተው ጋር ማሳደግ ነው የምፈልገው። አባቱንም ማግባትም አልፈልግም፣ አባቱንም እንዲያውቅ አልፈልግም በማለት ለአቶ ደረጀ መለሰችለት። በዚህ ጊዜ አቶ ደረጀ በንግግሯ በጣም ግራ በመጋባት እሺ በቃ ይዞሽ አትጨናነቂ በማለት እሱም ቀጥታ ወደ ትቷት ሄደ። ከዛ ከትንሽ ደቂቃዎች በኋላ ደረጀ ወደ ቤት ተመልሶ ከወይዘሮ ማርታ ጋራ ቁጭ ባሉበት እንዴት ነው ሰላምን አገኘሃት ወይ ጠየቃት ወይ ስትለው፣ አዎ ጠይቂያት ነበረ፣ ነገር ግን ማንም እንዲያውቅ አልፈልግም፣ ማግባትም አልፈልግም በማለት መለሰችልኝ። ማግባትም አልፈልግም፣ ልጁም እዚሁ ወልጄ እዚሁ ነው ማሳደግ ምፈልገው አለችኝ ሲላት፣ ወይዘሮ ማርታ ዱብዳ ነው የሆነባት። እንዴት ማለት እንዴት ልጅ ያላባት ያድጋል? ልጅ ያላባት አደገ ማለት እኮ ጎዶሎ ማለት ነው። አንድ ግማሽ ጎዶሎ ማለት ነው። አንቺ እሷ የእናትነት ድርሻ እንጂ የአባትነት ድርሻ መወጣት አትችልም በማለት ቀጥታ ወደ ሰላም አመራች። ሰላምም ለጊዜው ሳሎን እያጸዳዳች ነበርና ወይዘሮ ማርታ መጣች። ሰላምዬ እስቲ ቁጭ በይ ማናገርሽ ነገር አለ በማለት ቁጭ እንድትል አደረገቻት። ከዛም በኋላ ሰላምዬ እንዴት ነው ባለፈው እየነገርኩሽ በቃ ልጁ ይምጣና እዚሁ ቀለበት ያደርግልሽ፣ ትንሽዬ ሰርግ ነገር እኔ ያደግስልሻለሁ፣ እዚሁ ድርሻለሁ፣ የትም አትሄጂም በማለት ስትጠይቃት፣ አይ አይሆንም ችግር የለውም እኔ ምንም አልፈልግም፣ ልጁ ብቻ በሰላም እንዲወልድ ነው እዚህ የምፈልገው አለቻት። እኔ እኮ ልጅሽን አትወልጂም አላልኩሽም? የትም ነገራቸው እዚሁ እኔ አርስሻለሁ፣ እኔ እንከባከብሻለሁ፣
ስራም ጫና ያለ ስራ እንዳሰሪ ለልጆቹ ነግራቸዋለሁ እንዲያግዙሽ። ነገር ግን ልጅ ደግሞ ያለ አባቱ ማደግ በጣም ከባድ ነው። አንቺ የእናትነት ድርሻ ልትወጪ ትችያለሽ፣ ነገር ግን የአባትነትን ድርሻ አትወጪም። የአባትነት ኃላፊነት አትችይውም። ልጅ ያለ አባት ማደግ ጥሩ አይደለም። ሙሉ ኮንፊደንስ አይኖረውም። ስለዚህ ልጁ ግዴታ አባት እንዲያውቅ ግድ ይለዋል። ልጁም ደግሞ ይሄ አባት የተባለው ማወቅ ግዴታ ነው ማወቅ አለበት። ለምን ብቻሽን ምን በወጣሽ በማለት ምክር ቢጤም በዛውም ደግሞ የልጁን ማንነት ለማወቅ ወይዘሮ ኤፍራታ ብትጥርም ነገር ግን ጥረቷ አልተሳካላትም። ሰላም ልትናገር ፈቃደኛም አይደለችም። ከዛ በኋላ እሺ አንቺ ከፈራሽ ቁጥሩን ስጭኝና እኔ ላናግረው እኛ ከሱ ምንም አልፈልግም። ነገር ግን ልጁ ባልሰራው ስራ መወቀስ የለበትም። ልጁ ዲቃላ መባል የለበትም። ምንም ነገር ባያደርግልሽም አባትነቱን ይቀበል በማለት ቁጥሩን እንድትሰጣት ብትለመናትም ነገር ግን ተርበተበሰች። ሰላም ምን ይሆን ነገሩ? አባቱ ማን ቢሆን ነው ወይስ ጥሏት ሄዶ ነው? ወይዘሮ ማርታ በጣም ተጨነቀች፣ ግራም ተጋባች በነገሩ። ምንድን ነው ይሄ ነገር? አባቱንም ማሳወቅ አልፈለገችም። እንዲሁም ደግሞ ቁጥሩን ስጭኝ ብትባልም ልትሰጥ ፈቃደኛ አይደለችም። ምን ይሻላል ይሄ ነገር በማለትም በጣም ውስጧ ማብሰልሰል ጀመረች። በጣም ግራ ተጋብታለች። የሰላም ነገር እያሳሰባት ይገኛል። እንግዲህ ከዚህ በፊት እንደምታዩት ገና የመጀመሪያ የሰማችው ጊዜ ደረጀን ነበር የጠራጠራችው። በአፏ አውጥታ ባትናገርም ባሌ ይሆን እንዴ ከዚህ ቤት ወጥታ እስከማታውቅ ድረስ ካረገዘች ከማን ነው የሚለው ብዙ ጥርጣሬ ውስጥ ገብታ ነበረ። ነገር ግን ወይዘሮ ሰላም ራሷ ከሌላ ሰው እንዳረገዘች ስትነግራት በጣም ተረጋግታ እንዲሁም ስጁድ ወርዳ ነበረ። ለጠረጠርኩት ነገር ይቅር በለኝ በማለትም ስጁድ ወርዳ ነበረ። እንዲሁም አበጌልም ዛሬ ለእናቷ እማዬ ሰላም ያረገዘችው ከማን እንደሆነ አልነገረችሽም እንዴ በማለትም ጠየቀቻት። ምን ምን ያገባሻል አንቺ ስትላት፣ አይ ልጁ እንኳን በቃ ወይ ሲወለድ ዲኤንኤ ማርመር አለብን አለቻት። ምነው ከናታን ነው ብለሽ ፈርተሽ ነው እንዴ ስትላት፣ ማን ያውቃል ሊሆንም ይችላል በማለት እሷም እንግዲህ አበጌል ከናታን ጠርጥራታለች። በጣም ከባድ ነው ነገሩ። የሰላም እርግዝና ውስብስብ ውስጥ ከቷቸዋል። እንደው መጨረሻው ምን ይሆን? እኛንም ለማወቅ በጣም ጓጉተናል። ውድ ቤተሰቦቼ እንግዲህ ቪዲዮ ይሄ ይመስል ነበር። የሰላም ነገር መጨረሻው ምን ይሆን የሚለው በጉጉት እንጠብቃለን። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላምና ጤና አብዛላችሁ። ክበሩልኝ። አመሰግናለሁ።